ቀድሞ ግንኙነት እንደሚያረግ ካወቀ ማድረግ ያለበት ምንድነው? በተለምዶ የ72 ሰዓቱ የሚባለው ወይም ደግሞ ኢመርጀንሲ ኮንትራሴፕቲቭ የሚባለው ከግንኙነት በኋላ የሚወሰደው የወሊድ መቆጣጠሪያ ይሄን ነው የሚመስለው። ይሄ ባለ 2 ፍሬው ሲሆን ባለ 1 ፍሬው ደግሞ አብዛኛውን ጊዜ በፋርማሲዎች ውስጥ የሚሸጠው አለ ማለት ነው። እንግዲህ ኢመርጀንሲ ኮንትራሴፕቲቭ መች ነው መወሰድ ያለበት ከተባለ የሚወሰደው አንድ ሴት ድንገት ከተደፈረች፣ በመጠጥ ኃይል ወይም ፓሪ ሙድ ሆኖ ወይ የሆነ ቦታ ፕሮግራም ላይ ሆኖ ባላሰበችበት ሰዓት ግንኙነት ካደረገች፣ በኮንደም ግንኙነት እያደረገ ያለ ኮንደሙ ምናልባት ተቀዶ የወንድ የዘር ፍሬው ወደ ሴት ማህፀን ውስጥ ከገባ፣ በትዳር ውስጥ ያሉ ሰዎች ምናልባት የወሊድ መቆጣጠሪያ እየተጠቀሙ በተለይ የሚዋጣውን በሚወስዱ ሰዓት መሀል ላይ መውሰድ እያለባት የሚዋጣውን ሳትወስድ ከዘለለች በኋላ የምትወስደው የወሊድ መቆጣጠሪያ ነው። ስለዚህ ለዛ ነው ኢመርጀንሲ ኮንትራሴፕቲቭ የተባለው ወይም ደግሞ ድንገተኛ የወሊድ መቆጣጠሪያ የተባለው እንጂ ማንኛውም ሰው ፕላን አድርጎ ዛሬ ላረግ ነው ብሎ አስቦ ይሄን ገዝቶ ግንኙነት ካረገ በኋላ እንዲወስደው ተብሎ የተሰራ አይደለም ማለት ነው። ስለዚህ አንድ ሰው ቀድሞ ግንኙነት እንደሚያረግ ካወቀ ማድረግ ያለበት ምንድነው? ቋሚ የሆነውን የወሊድ መቆጣጠሪያ ተጠቅሞ እንዲወስድ ይሆናል እንጂ ከሳምንት በፊት አስቦ ግንኙነት ለማድረግ ነገር ግን ፖስት ፒልን ተማምኖ አይደለም ግንኙነት ማድረግ ያለበት ማለት ነው። ፔስ